ጤና ይስጥልን ተመልካቾቻችን፣ ዛሬ ክፍል 8 ከባለፈው ቀጣዩን የሆነውን ይዤ የመጣሁት ባለፈው ስለ ፋይላችን እንዴት ፋይል ኤክስፕሎረር ላይ የማይክሮሶፍት ዊንዶውስ ኦፕሬቲንግ ሲስተም ከሆነ ዲቫይሳችሁ ፋይል ኤክስፕሎረር ላይ ነው ፋይሎቻችሁ የሚኖሩት ብያችኋለሁ። ማክ ደግሞ ለምትጠቀሙ ፋይንደር ላይ እዚያችሁ ፋይንደር ላይ ነው ፋይሎቻችሁን ኦርጋናይዝ የምታደርጉት። ለተለያዩ ኤክስተርናል ድራይቭም ደግሞ ተጠቅማችሁ ፋይሎቻችሁን ኦርጋናይዝ ታደርጋላችሁ ብለን ነበረ። አሁን ለምሳሌ ፋይሎቻችንን እዚህ ጋር ዲፎልት ፎልደሮች ውስጥ በምፈልገው ዶክመንት ላይ የጽሁፍ ወርድ ዶክመንትን ከተጠቀማችሁ ወይም ፒዲኤፍን ከተጠቀማችሁ የተለያዩ ፕሮቫይደሮች አሉ። ፋይሎቻችሁን ፎልደር ስም እየሰጣችሁ ከምትፈልጉት ስም ሪሌትድ የሆነ ስም እየሰጣችሁ እዛ ውስጥ ፋይሎቻችሁን ኦርጋናይዝ ታደርጋላችሁ ብለናል። ቪዲዮ ከሆነ ቪዲዮ ፎልደር ውስጥ ቪዲዮን ስም እየሰጣችሁ፣ ቪዲዮ የቤተሰብ ፎቶ ከሆነ ከስራ ሪሌትድ የሆኑ ቪዲዮዎች ከሆኑ የተለያዩ ቪዲዮዎችን በቪዲዮ ዲፎልት ፎልደር ውስጥ ፎልደር ስም እየሰጣችሁ ክሬት እያደረጋችሁ እዛ ፎልደር ውስጥ ፋይሎቹን የቪዲዮ ፋይሎችንም እንደዚህ ነው። ዴስክታፕ ላይ ደግሞ ቶሎ አክሰስ ማድረግ የምትፈልጓቸውን ፋይሎቻችሁን ወይም አፕሊኬሽኖችን ዴስክታፕ አምጣላችሁ። የሚውዚክ ሪሌትድ የሆኑ ፋይሎቻችሁን ሚውዚክ የሚለው ፎልደር ውስጥ፣ ፒክቸርስ የሚለው ፎልደር ውስጥ ሌላ ፎልደር ሰብ ፎልደሮች ክሬት እያደረጋችሁ ኦርጋናይዝ ታደርጋላችሁ ብለናል። እና እንደገና ደግሞ ኤክስተርናል ድራይቮች ተጠቅማችሁ ፋይሎቻችሁን ቶሎ ማትጠቀሙበትን ወይም ደግሞ ከዚህ እንዳይሞላባችሁ ስቶሬጁን እንዳይሞላ ወደ ኤክስተርናል ድራይቮች ባክአፕ ታደርጋላችሁ ብለን ነበር። እና ዛሬ የምናየው ስለ ክላውድ ስቶሬጅ እንግዲህ እስካሁን እንዴት ፒሲያችሁ እና ኤክስተርናል ድራይቭ ላይ ስቶር ማድረግ እንደምትችሉ አይተናል። ቀጥሎ ግን እንዴት ስለ ክላውድ ስቶሬጅ ምንድን ነው? መጀመሪያ ክላውድ ስቶሬጅ ስንል ክላውድ ስቶሬጅ የተለያዩ ፕሮቫይደሮች አሉ ያንን ሰርቨር ቴክ ኬር የሚያደርጉልን። እኛ ፒሲ ወይም የኛ ኮምፒውተር ውስጥ ሳይሆን ዳታው የሚቀመጠው ወይም ደግሞ ኤክስተርናል ድራይቭ ተጠቅመን ሳይሆን ያንን የምንፈልገው ካምፓኒ ለምሳሌ ዲስ ዴይስ የተለያዩ ፕሮቫይደሮች አሉ ያንን ሰርቨር ቴክ ኬር የሚያደርግላችሁ። ትመርጡና እዛ ክላውድ ላይ እናንተ ሎጊን አድርጋችሁ ዩዘር ኔም እና ፓስወርድ ሰጥታችሁ ያንን አክሰስ ማድረግ ትችላላችሁ ማለት ነው። ፋይሎቻችሁን እዛ ክላውድ ስቶሬጅ ላይ ማስቀመጥ ትችላላችሁ። የሚሰራው ግን በኢንተርኔት ነው። ዲስ ዴይ የተለያዩ ፕሮቫይደሮች አሉ። ጀስት ዋን ድራይቭ የማይክሮሶፍት ነው፣ ክላውድ ስቶሬጅ ነው። ክላውድ ስቶሬጅ ስንል እንዳልኳችሁ እዚህ ጋር ይህን ክሬደንሻል ኖሯችሁ በዩዘር ኔም እና በፓስወርድ ገብታችሁ እዛ ላይ ፋይላችሁን አክሰስ ማድረግ ትችላላችሁ። እዛ ላይ ፋይሎቻችሁ ከተለያየ ቦታ ፋይላችሁን አፕሎድ እያደረጋችሁ እዛ ጋር ኦርጋናይዝ በፎልደር እና በፋይል ልክ እዚህ ፋይል ኤክስፕሎረር ላይ እንዳደረግ ነው እዚህ ክላውድ ስቶሬጅ ላይ ኦርጋናይዝ አድርጋችሁ ከየትኛውም ዲቫይስ በየትኛውም ቦታ ላይ በኢንተርኔት መጠቀም የምትችሉበት ነው። በክላውድ ስቶሬጅ በኢንተርኔት ነው የሚሰራው። ኦፍላይን የሚሰራው ከፒሲያችሁ ላይ ሲሆን ነው ወይም ኤክስተርናል ድራይቭ ላይ ሲሆን ነው። በክላውድ ስቶሬጆች በኢንተርኔት ነው የሚሰሩት። ስለ ኢንተርኔት በሚቀጥለው ቪዲዮ ላይ እናያለን። ጉግል ድራይቭ ደግሞ የጉግል ነው። ይሄም የክላውድ ስቶሬጅን የተወሰነ ፍሪ ይሰጣችኋል። ከተወሰነ ስቶሬጅ በላይ ግን ስትፈልጉ ሰብስክሪፕሽን ሌብል እየከፈላችሁ ያን ክላውድ ስቶሬጅ መጠቀም ትችላላችሁ። ፋይሎቻችሁን እዛ ላይ ኦርጋናይዝ ያደረጋችሁ ኤኒዌር የትም ቦታ የትም ሄዳችሁ ዩዘር ኔም እና ፓስወርዳችሁን አስገብታችሁ አክሰስ ማድረግ ትችላላችሁ ማለት ነው። ድራፕባክስ ይሄ የካምፓኒ ሳይሆን የኢንዲቪጁዋል ወይም ፐርሶናል የሆነ ፕራይቬት የሆነ ካምፓኒ ነው። ይሄም በተለይ ፋይል ሼር ለማድረግ ለቢዝነስ ዩዝ በጣም ፖፑላር ነው። ጉግል ድራይቭ ግን የጉግል ነው። ይሄም ክላውድ ስቶሬጁ በጣም ፖፑላር ነው። ዋን ድራይቭ ደግሞ የማይክሮሶፍት ነው። እነዚህ በተለይ ዋን ድራይቭ ከኦፊስ 365 ኢንተግሬት ለማድረግ እና ዊንዶውስ ኦፕሬቲንግ ሲስተም ዩዘሮችን በጣም ኢንተግሬት አድርጎ አንድ ላይ እነዚህን ለመስራት ዋን ድራይቭ ክላውድ ስቶሬጅ በጣም የታወቀ ነው ማለት ነው። ይሄ አድቫንቴጁ ክላውድ ስቶሬጅ እናንተ ምንም አይነት ቦታ ኮምፒውተራችሁ ላይ ኤክስተርናል ድራይቭ ላይ ወሬ አታደርጉም። ፋይላችሁን ኤኒ ፋይል ማለት ነው ቪዲዮም ቢሆን ኢሜጆችም ኤኒቲንግ ለማስቀመጥ ኦርጋናይዝ ለማድረግ እናንተ ፒሲ ላይ ወይም ደግሞ ስልካችሁ ውስጥ ወይም ደግሞ ኤክስተርናል ድራይቭ ሳያስፈልግ ያንን ክሬደንሻል ኖሯችሁ ሰብስክሪፕሽን ኖሯችሁ ዩዘር ኔም እና ፓስወርድ ሰጥታችሁ ኤኒዌር አክሰስ የምታደርጉበት ክላውድ ስቶሬጅ ይባላል። እኛ ስለ ሰርቨሩ እኛ እንጨነቅም፣ ፕሮቫይደራችን ነው ያንን ቴክ ኬር የሚያደርግልን ማለት ነው። እና ያንን የተለያዩ ፋይሎቻችንን ታሪክ በኢሜል ለምሳሌ ያን ጂሜል ጋር ሂጄ አታችመንት ኖሮ አታችድ የሆነ ፋይል ቢመጣ ለምሳሌ ያንን ከጂሜል ሂጄ የሆነ ፋይል ለምሳሌ አብሮ አታችድ የሆነ ፋይል ቢመጣ እዛ የመጣውን ጀስት አታችድ የመጣውን ፋይል ዳውንሎድ አድርጋችሁ
ያንን እንደገና መጥታችሁ እዚህ ጋር አሁን እዚህ ጋር አታችድ የሚላለ እዚህ ጋር አፕሎድ ታደርጋላችሁ። ይሄን በኢንተርኔት ነው የሚሰራው እና እንደዚህ አይነት ነገሮችን እንዴት ነው ፋይልን ዳውንሎድ ካለበት ቦታ ዳውንሎድ ከዌብሳይትም ሊሆን ይችላል ከተለያየ ቦታ ዳውንሎድ አድርጋችሁ እንደገና ወደምትፈልጉበት ቦታ ላይ አፕሎድ ታደርጋላችሁ። እንዳሳየኋችሁ ከኢሜይል አታች አድርጋችሁ መላክ ብትፈልጉ ከኮምፒውተራችሁ ወደ ኮምፒውተራችሁ ዳውንሎድ ታደርጉና አፕሎድ ወደ መላክ ወደምትፈልጉትን በሚቀጥለው ቪዲዮ እያንዳንዱ ኢንተርኔት በኋላ እንዴት ፋይልን የተለያዩ ፋይሎችን ዳውንሎድ አድርጋችሁ ሌላ ቦታ ላይ ወይም ደግሞ ወደ ኢሜይል መላክ ወደምትፈልጉት አፕሎድ አድርጋችሁ ወይም ደግሞ አታች አድርጋችሁ እንዴት እንደምትልኩ እናያለን። ቅድም እንዳልኳችሁ ደግሞ የተለያዩ ፕሮቫይደሮች አሉ። ጉግል ድራይቭ የጉግል ነው፣ ዋን ድራይቭ የማይክሮሶፍት ነው፣ ድሮፕ ቦክስ ይሄ እንዳልኳችሁ ኢንዲቪጁዋል ወይም ደግሞ ፐርሰናል የሆነ ፕራይቬት የሆነ ካምፓኒ ነው። እነዚህ የክላውድ ስቶሬጆች ናቸው። ከዛ ከፒሲያችሁ ጋር ከሞባይል ወይም ደግሞ ከፎን ዲቫይሶች ጋር ሲንክ ማድረግ ዳታችሁን ከኤኒ ቦታ አክሰስ ማድረግ እንድትችሉ ማድረግ ይቻላል። ሲንክ ይባላል። ያን ሲንክ የሚለውን እንዴት ነው የምታደርጉት የሚለውን ደግሞ የቀጥለው ቪዲዮ ላይ እሱን እናያለን። ሲንክ አድርጋችሁ ከፒሲያችሁ ወደ ፎን እንደገናም ከክላውድም አንዱም ፋይል ከተለያየ ቦታ አክሰስ ማድረግ እንድትችሉ ሲንክ ማድረግ ይቻላል። እንደገና ደግሞ ፋይሎቻችሁን ስትሮንግ የሆነ ፓስወርድ በመጠት ያንን ሴኪዩር ለማድረግ ፋይሎቻችሁን ሊሆን ይችላል። ለምሳሌ የባንክ አካውንታችሁን ከሞባይል አክሰስ ታደርጉ ኢሜይላችሁን ኢሜይል ፓስወርዳችሁ ለምሳሌ ዩዘር ኔም እና ፓስወርድ ተጠቅማችሁ ያንን ጀስት ስትሮንግ እንዲሆን ስትሮንግ የሆነ ስም ለምሳሌ ሰጡ። እንዴት ምን አይነት ስም ነው የምትሰጡ? እንደዚህ ስትሮንግ የሆነ ስም ስጡ ሲባል ሎወር ኬዝ አፐር ኬዝ የሆነ ካራክተሮች ጨምራችሁ ስም ትሰጡና እንደገና ደግሞ ሞር ሴኪዩር ለማድረግ ደግሞ ቱ ፋክተር ኦተንቲኬሽን የሚባል ነገር አለ። ዩዘር ኔም እና ፓስወርድ ሰጥታችሁ ያንን አክሰስ ማድረግ ከቻላችሁ በኋላ ወዲያው አያስገባችሁም። እናንተ መሆናችሁን ለማወቅ ለምሳሌ ሀከር ሀክ እንዳያረግ ያንን ፋይል ወይም ደግሞ ያንን ዌብስ የምትጠቀሙበትን የባንክ አካውንት ሊሆን ይችላል በስልካችሁ ቴክስት እንዲመጣ ወይም ደግሞ ኮል እንዲመጣ በኢሜይል ኮድ እንዲላክላችሁ በቱ ፋክተር ኦተንቲኬሽን ይባላል። ያንን ለማድረግ ኦተንቲኬሽን አንትኑን ማይክሮሶፍትም አለው የጉግልም አለ። ያንን በፎናችሁ ማድረግ ይቻላል። ከዛ በኋላ ያንን ሞር ፕሮቴክት ማድረግ ትችላላችሁ ፋይሎቻችሁን በዚህ ወይ ማለት ነው። እንደገና ደግሞ ፋይሎቻችሁን ቅድም እንዳልኳችሁ ሲንክ ማድረግ እንደምንችል በክላውድ አክሰስ ማድረግ እንደምንችል አይተናል። ባክአፕ ደግሞ አንድን ፋይል ባክአፕ ወደ ክላውድ ስቶሬጃችሁ ሊሆን ይችላል ወደ ፒሲ ወይም ደግሞ ወደ ኤክስተርናል ድራይቭ ባለፈው እንዳየነው ባክአፕ ሞር ሴኪዩር ለማድረግ በተለይ ሴንሲቲቭ ዳታችሁ ይጠፋብናል ብላችሁ የምታስቡትን ፋይሎቻችሁን ባክአፕ እያደረጋችሁ አንድ ቦታ ላይ ብቻ ሳይሆን የተለያየ ቦታ አድርጎ ማስቀመጥ ያንን ፋይል ሞር ፕሮቴክት ለማድረግ እና ሴኪዩር እንድታደርጉት በዚህ ወይ መስራት ይቻላል። እና ይህን ነገር ሞር ወደፊት ቴክኒካል ነገሮችን እያየን በደንብ ሰመራይዝ ለማድረግ እና ቴክኒካል እንደዚህ እንዴት ነው ፓስወርዳችሁ ክሬት የምታደርጉት ይሄን ስለ ኢንተርኔት ካየን በኋላ ክላውድ ስቶሬጆችን ደግሞ እየሄደን የጉግልን እና በተለይ የማይክሮሶፍትን ተወሰነ ኤግዛምፕሎችን እየሰጠን ለማየት እንሞክራለን። የዛሬ ቪዲዮ ይሄንን ይመስላል። ጥያቄ ካላችሁልኝ እንደምላችሁ ኮሜንት ላይ አስፍሩልኝ። ከወደዳችሁት ላይክ ሼር አድርጉ። ሰብስክራይብ ደግሞ ካላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ስላዳመጣችሁኝ አመሰግናለሁ።